ያልተፈተነ ክርስትና ምን ክርስትና ነው? በእሳት ያልተጣደ ወርቅ እንደማይሆን ሁሉ በፈተናዎች በመከራዎች ልኩን ያላገኘ ክርስትና ምን ልክ ነው? አንተ ክርስቲያን ሆይ ወዳጄ እማትጎነተል ከሆንክ አብቅተሃል ማለት ነው። ሰይጣን የማይዋጋ ከሆነ ንቆሃል ማለት ነው። ፈተና የለብህም ከተባልክ ተረስተሃል ማለት ነው። ለዚህ ነው ወደ ታንኳ ይዟቸው የሁሉም ፈጣሪ፣ የሁሉም ገዢ፣ የሁሉ አሸናፊ፣ የሁሉ ጉልበታ፣ ሁሉን ቻይ መሆኑ የሚረጋገጠው አብሮ ባህር ውስጥ የገባ ሰው ነው። አብረ መከራ ውስጥ ስትገባ ሁሉን ቻይ መሆኑን ታረጋግጣለህ። ያለ አማኝና አማኝ ያልሆነው የሚለየው፣ የጸናውና ያልጸናው የሚለየው፣ የተለያዩ ፈተናዎች በሕይወታችን ላይ ሲገጥሙን እነሱን በምናስተናግድበት ልክ ነው የክርስቶስ ተከታዮች መሆናችን የሚገለጠው። በልዩ ልዩ ፈተና ትፈተናላችሁ ይላል። የተፈተነ እምነት ሊኖር ይገባል። አለበለዚያ ምንም ክርስቲያን ሆንክ። ዝም ብሎ ማጨብጨብ የለም። ዝም ብሎ በዓል ማክበር የለም። ዝም ብሎ ማዕተም ማሰር የለም። ታዲያ ያልተፈተነ እምነት ኖሮ እንዴት ነው ክርስቲያን? ምን ለዚህ ነው ክርስቲያኖች የተፈተነ እምነታችን ይገለጥ ዘንድ ቢያስፈልግ በልዩ ልዩ ፈተና እንፈተናለን። ይህንን እንዳትረሱ። ክርስቲያን ያለ ችግር መሄድ እንደሌለ የሚረዳ ሰው ነው። ማይበል እንዳለበት የሚገባው ሰው ነው። ንውጽ ውስጥ እንዳለበት የሚገባው ሰው ነው። በንፋስ ውስጥ በሚታወክ ባህር ውስጥ ታንኳይቱን እስኪደፍቃት ድረስ በሚያነዋውጻት ማይበል ውስጥ እንደሚሄድ የሚያምን ነው ክርስቲያን ወገኖቼ። ምንድነው የብሱን የሚሄዱት ካላችሁኝ፣ ችግር መጋፈጥ፣ ስለ ክርስትናቸው ችግር መጋፈጥ አይፈልጉም። እነዚህ የብስ ተጓዦች ናቸው። ችግርና መከራን አይንካኝ ባዮች ናቸው። እየጸለይኩ ምን ነው አስቀድሳለሁ እንዴት እየቆረብኩ እኔ ባዮች እኮ ናቸው። የብሱን ችግር መከራ ፈተና አይንካኝ የሚሉ እግዚአብሔርን የሚያመልኩት ተዋውለው የሚመስሉ እነዚህ የብሱን የሚሄዱ ናቸው። ችግር መጋፈጥ የማይፈልጉ ክርስቲያን ስለሆኑ ችግር የሚነካቸው ማይመስላቸው፣ መከራ ማያልፍባቸው ማይመስላቸው፣ ጫፋቸው የሚነካ ማይመስልባቸው እነዚህ የብሱን የሚሄዱ ናቸው። ከጌታችን ጋር ወደ ማዶ ለመሻገር የሚፈልጉ ምንድናቸው ካላችሁኝ፣ በችግር ውስጥና በመከራ ውስጥ የሚጨክኑ ናቸው። መከራ ቢወርድባቸውም ችግር ቢፈራረቅባቸውም ንውጽ ውስጣ ቢበዛባቸውም ንጽህናቸውን በርኩሰት ሊደፍቀው እምነታቸውን በጥርጥር ሊያነዋውጸው ቢፈልግም እንኳ ችግሩን የሚጋፈጡት ናቸው። በባህር አብረውት ከክርስቶስ ጋር የሚሄዱት ክርስቲያን ማለት ይሄ ነው። የብሱንም ባህሩንም በጊዜውም ያለ ጊዜው በደህናም ደህና ባልሆነም ጊዜ ደስ በሚያሰኙ ወራትም እጅግ ደስ በማያሰኙ ጊዜያትም በጉብዝናም በእርጅናም በእውቀትም ያለ እውቀትም በማግኘትም በማጣትም ሁል ጊዜ እርሱ ወደሚገባበት ታንኳ የሚገቡ ናቸው። እነዚህ ናቸው ክርስቲያኖች ወገኖቼ። የብሱን ድካምና ጭንቀት እስከሌለው ድረስ ብቻ ነው የሚያመልኩት። ብርቱ ጾም አይፈልጉም። ብርቱ ሱባኤ አይፈልጉም። ብርቱ ጸሎት አይፈልጉም። ብርቱ ጸጥታ አይፈልጉም። ጠንካራ ትምህርት አይፈልጉም። ሞቅታ ነው የሚፈልጉት። ጭንቅ የሌለበት ሕይወት ነው። ክርስቲያን የሆንኩት ጭንቀታም ለመሆን ነው እንዴ ነው የሚሉት። ስለ ክርስትናቸው የሚቀበሉት ጭንቀት እንዲኖር አይፈልጉም። የክርስትናውን ጣፋጭ መዓዛ እንጂ መከራውን የሚገፈትሩ ናቸው። እነዚህ ምንድን ናቸው? የብሱን የሚሄዱ ናቸው ወገኖቼ። ድካም ጭንቀት ካለው ጀርባቸውን የሚሰጡ መሄድ የማይፈልጉ እነዚህ ምንድን ናቸው? የብሱን የሚሄዱ። በየብስም በባህርም ከሱ ጋር የሚሄዱትስ እነማን ናቸው ካላችሁኝ፣ የተወደዳችሁ ክርስቲያኖች፣ እነዚህ በባህር የሚኖሩት በጉ ወደሚሄድበት የሚሄዱ ናቸው። ቅዱስ ዮሐንስ ራእይ እንደተናገረው በጉ ወደሚሄድበት የሚሄዱ ናቸው። በጉ የሚያሰማራቸውን ነው እንጂ የሚፈልጉት በጉን መምራት የማይፈልጉ፣ እሱ ወደሚመራቸው እንጂ እነሱ እሱን ማስከተል የማይፈልጉ፣ እሱን መከተል እንጂ እሱን መቅደም የማይፈልጉ፣ እሱ የሚያሰማራቸውን ሁሉ የሚቀበሉ፣ እሱ የሚያሰማራው መከራ ላይ ከሆነ ከእሱ ጋር አብረው ወደ መከራው የሚገቡ፣ በጉ ወደሚሄድበት የሚገቡ፣ በጉን ልምራህ የማይሉ፣ በበጉ የሚመሩ፣ እሱን ባሪያ ሳይሆን እነሱ ጌታ ሆነው የማይኖሩ፣ እነሱ ባሪያ እሱ ጌታ ሆኖ የሚኖር፣ አርግ ሲሉ ቶሎ የሚያደርግ፣ ሲዘገይ እንደ ባሪያ ምን ነው ብለው የሚገላምጡ እነዚህ ምንድን ናቸው? የብሱን ባህሩንስ
መሪ የሚያደርጉት፣ ወደ አሰማራቸው ሁሉ የሚሄዱ፣ የትኛውንም የእሱን እረኝነት የሚቀበሉ፣ ለምለሙ መስክ እስኪመጣ ድረስ ጎድጓዳውና ሸለቆ ውስጥ እንኳን ቢከታቸው አብረውት የሚከተሉ፣ እነዚህ ባህር ውስጥ አብረውት የሚገቡ ናቸው ክርስቲያኖች። ልምራህ የማይሉ፣ ላሳይህ የማይሉ፣ ልቅደምህ የማይሉ፣ ልንገርህ የማይሉ፣ ላርምህ የማይሉ፣ አስተያየት ልስጥህ የማይሉ፣ እነዚህ ምንድን ናቸው? ባህር ውስጥ በባህር ውስጥ አብረውት የሚሄዱ። እነዚህ የብስየብሱን የሚሄዱት ምንድን ናቸው? የተወደዳችሁ ክርስቲያኖች የብስየብሱን እንጂ ባህሩ ላይ አብረውት መሻገር የማይፈልጉ ራሳቸውን ለክርስትናው ማመቻቸት ሳይሆን ክርስትናን ለራሳቸው የሚያመቻቹ ናቸው። እነዚህ ክርስትናውን ለራሳቸው ብቻ ሰፍተው ቀደው በልካቸው መስፋት የሚፈልጉ፣ ለክርስትናው ራሳቸውን ከማመቻቸት ይልቅ ክርስትናቸውን እንዲህ እና እንዲያ ለማድረግ የሚፈልጉ እነዚህ የብስየብሱን የሚሄዱ ናቸው ወገኖቼ። አብዛኞቻችን እንደ ክርስቲያን ለመሆን ራሳችንን እያመቻችን ሳይሆን ክርስትና ወደኛ ቢወርድ ደስ ይለናል። ሁሉም ነገር አሁን ወዳለንበት ማንነት ቢቀርብልን ደስ ይለናል። ሌላውማ ከፍ ያለው የክርስትና ሕይወትማ ለሌሎች ቢወረወር ለተረት የቀረበ ያክል ቢመስልን ደስ ይለናል። ክርስትናውን ለራሳቸው የሚያመቻቹ፣ ራሳቸውን ለክርስትና የማያመቻቹ እነዚህ የብስየብሱን የሚሄዱ ናቸው። ክርስቲያን መሆን የማይፈልጉ፣ ክርስቲያን በመምሰል ግን የሚኖሩ፣ ለክርስትና የሚያስፈልገውን ሕይወት የማይፈልጉ፣ ክርስትና ተብሎ ለመጠራት ግን የሚቀድሙ እነዚህ የብስየብሱን የሚሄዱ ናቸው። ባህር ውስጥ የሚሄዱት እስካላችሁ ወይ ክርስትናውን ለራሳቸው የሚያመቻቹ፣ ለክርስትናው የተመቹ ነው የሚሆኑት። ክርስትና የሚያዛቸውን ሁሉ ነው የሚፈጽሙት። እንደውም አንዳንዴ ከፍ ብሎ ክርስትናው ካዘዛቸው በላይ ነው የሚኖሩት። እነዚህ ምንድን ናቸው? ወደ ታንኳ አብረውት የሚገቡ ናቸው ወገኖቼ። የእርሱ የሆኑት ወደ እሱ ሕይወት የሚጠጉት፣ እሱን ወደ መምሰል ሁሌ የሚያድጉት፣ እሱ ከገባበት ሕይወት ውስጥ ለመግባት የሚናፍቁት እነዚህ ወደ ባህር ውስጥ የሚገቡ ናቸው ወገኖቼ። የብስየብሱን የሚሄዱት እነማን ናቸው ካላችሁ ምንም አይነት ዋጋ መክፈል የማይፈልጉ፣ ትንሽ ርቀት አብረውት መጓዝ የማይፈልጉ፣ ትንሽ ርቀት መጓዝ አይፈልጉ። መብታቸው እስካልተነካ ድረስ ነው የሚኖሩት። ሰዳቢ እስካልመጣ ድረስ ነው ክርስቲያን የሚሆኑት። ሙልጭ ተደርገው ከተሰደቡ ትንሽ ርቀት መታገስ የማይፈልጉ፣ ትንሽ ርቀት እንኳን አብረው መሄድ አይፈልጉ። ዋጋ መክፈል አይፈልጉ፣ መድከም አይፈልጉ፣ እንቅልፍ ማጣት አይፈልጉ፣ መራብ አይፈልጉ፣ መጠማት አይፈልጉ፣ ቅምጥልነታቸውን ማጣት አይፈልጉ፣ ትንሽ ርቀት መጓዝ አይፈልጉ። ሁሉም ነገር እዛው ያሉበት እንዲመጣ ነው የሚፈልጉት። እነዚህ የብስየብሱን የሚሄዱ ናቸው። በባህሩ የሚጓዙ ግን ማን ናቸው ካላችሁ ክርስቶስን መስዬ እኖራለሁ የሚሉ ናቸው። መከራ እንደማይቀርላቸው የሚያምኑ ወገኖቼ። ክርስቶስን መስለን እንኖራለን ካል የግድ ወደ ታንኳ እኮ ክርስቶስ ጋር አብረን መግባት አለብን። ወደ ምኑ? ወደ ንፋሱ፣ ወደ ማይበሉ፣ ወደ ንውጽ ውስጣው ክርስቶስን መስዬ እኖራለሁ ባለ ክርስቲያን ላይ መከራ እንደማይቀርለት የሚያምን ነው። ክርስትና ማለት ይሄ ነው። ክርስቲያን መሆን ስላልጀመረ ከክርስቶስ ጋር ወደ ታንኳው ስላልወጣን የተወደዳችሁ ክርስቲያኖች ብዙ ጊዜ ታምራትን፣ ድንቆችን ፈላጊዎች ምን ሆነው እኮ ለዚህ ነው የብስ ላይ ያሉት በብዙ ተአምራት አይተዋል ወገኖች። ብዙዎቻችን የጎደለብንን ለማስሞላት የቀረብንን ነገር ለማስጨመር ብዙ ጸሎታችን ወይም የጸሎታችን አብዛኛው ክፍል ይሄ ነው የሚሆነው። የብስየብሱ ባህሩን እነዚህ ናቸው። ታዲያ ለምንድን ነው ወደ ማዶ እንዲሻገሩ ያዘዛቸው? የተወደዳችሁ ክርስቲያኖች ወደ ማዶ እንዲሻገሩ ያዘዛቸው ለምን እንደሆነ ታውቃላችሁ? አብረውት የሚሄዱ ወይም የማይሄዱ፣ የሚለዩ ወይም የማይለዩ፣ የሚከተሉ ወይም የማይከተሉ መሆናቸው መረጋገጥ ስላለበት ነው። ክርስቲያኖች በብዙ መንፈሳዊ ሕይወታችን በብዙ የክርስትና ጉዟችን አብረነው የምንሄድ የማንሄድ፣ የምንለይ የማንለይ፣ የምንከተለው የማንከተለው መሆናችን መረጋገጥ አለበት። ለዚህ ነው አንዳንድ ጊዜ በሕይወታችን ጥቂት ፈተናዎች ወይም ብርቱ መከራዎች የሚመጡት። ባህሩ የሚንጣለለው ለዚህ ነው ወገኖቼ። በባህሩ መካከል ያመልኩኛል፣ በነፋሱና በውካታው መካከል ይከተሉኛል፣ በንውጽ ውስጣው መካከል አሜን ብለው ይገዙልኛል ነው ወይስ የብስየብሱን ብቻ ነው? አያችሁ፣ ፈተናዎቹ፣ ንውጽ ውስጣዎቹ፣ ማይበሉ፣ መታወኩም መረጋገጥ እኮ አለበት። ክርስቲያን ነን አይደለንም? አንዱ መለኪያችን ንውጽ ውስጣውን፣ ማይበሉን፣ ንፋሱ፣ መታወኩን፣ መናወጡን አምነን ተቀብለን መሄዳችን። ክርስቲያን ከሆንማ ይሄንን እንመነው።
ከክርስቶስ ጋር የሚሄድ ሳይናወጥ መሄድ ይፈልጋል። የማይታወቅ ሕይወት የለውማ፣ የማይፈተን ሕይወት የለውማ፣ መከራ ማይቀበል ሕይወት የለውማ፣ ችግር የማይደርስበት ሕይወት የለውማ፣ የማይጎነተል ክርስትና የለማ። አንተ ክርስቲያን ሆይ ወዳጄ እማትጎነተል ከሆንክ አብቅተሃል ማለት ነው። ሰይጣን የማይዋጋ ከሆነ ንቆሃል ማለት ነው። ፈተና የለብህም ካተባልክ ተረስተሃል ማለት ነው። እንወቀው እንጂ የሚለዩ የማይለዩ፣ የሚከተሉ የማይከተሉ፣ የሚሄዱ አለመሄዳቸው የሚረጋገጠው ወደ ባዶ እንሻገር ማንነታቸው ይገለጥ ዘንድ ነው። ተገለጣ። ብዙዎቹ ተአምራቱን ያዩ ከበውት የነበሩት ሲከተሉት የነበሩት አጀብ እያሉ እጆቻቸውን ባፋቸው ላይ የጫኑት ደግሞም የተመሰጡበት ቀሩ። እናስ ደቀ መዛሙርቱ ብቻ ተከተሉት ተብሎን የተጻፈው። የተወደዳችሁ ክርስቲያኖች በእውነት አድንቀነው ተመስጠን አጨብጭበን አወድሰን ብዙ ተአምራቱን ካየን በኋላ ከሱ ጋር ወደ ማዶ ላለመሻገር ወደ ኋላ እንዴት እንቀራለን ወገኖች? ትልቁ ጸጋ ያለው የብስ ላይ ብቻ እንዳይመስላችሁ። ባህሩም ውስጥ ጥልቅ ምስጢር አለ። የት ውስጥ? ንውጽ ውስጥ፣ ማዕበል ውስጥ፣ ንፋስ ውስጥ። እንደውም የብስ ላይ ካለው ተአምራት ይልቅ ግድ የላችሁ ወደ ታንኳው አብረነው እንሳፈርና በጉ ወደሚሄድበት እግራችንን እናንሳና የሚበልጠውን ተአምራት ሳያሳየን እስኪ ይቅር ወገኖቼ። ምድር ላይ ደውያት፣ ምድር ላይ አጋንንት፣ ምድር ላይ በሽታዎችን በሙሉ ጸጥ አሰኘ። አሁን የሚቀረው ምንድነው ካላችሁኝ፣ ንፋሱንም ማዕበሉንም ንውጽ ውስጣውንም ተፈጥሮንም ሁሉ በእጁ ጭብጥ በእግሩ ርግጥ አድርጎ የያዘ ጌታ መሆኑን ማረጋገጥ አለበት። ለዚህ ነው ወደ ታንኳ ይዟቸው የሁሉም ፈጣሪ፣ የሁሉም ገዢ፣ የሁሉ አሸናፊ፣ የሁሉ ጉልበታ፣ ሁሉን ቻይ መሆኑ የሚረጋገጠው አብሮ ባህር ውስጥ የገባ ሰው ነው። አብረ መከራ ውስጥ ስትገባ ሁሉን ቻይ መሆኑን ታረጋግጣለህ። ያኔ ለምንድን ነው የእግዚአብሔርን ብርቱ ኃይል መቅመስ ያቃተን? የብስ ላይ ነው የምንቀረው፣ ዳቦ ላይ፣ እንጀራ ላይ፣ ማረኝ ላይ፣ ደዌን አርቅልኝ ላይ። ስለዚህ ታላላቅ የሆኑ ጸጋዎችን ሳንቀምስ እንቀራለን ምእመናን። ታዲያ ምን እናድርግ? ወደ ታንኳው ወደ ባህሩ አብረን እንሳፈራ ምእመናን። ደቀ መዛሙርቱ ተከተሉት። የብስ ላይ ያሉት ግን ቅድም እንዳልኳችሁ ሪስክ መውሰድ ስለማይፈልጉ፣ ትንሽ ርቀት አብረውት መጓዝ ስለማይፈልጉ እዛው ቀሩ። የተወደዳችሁ ክርስቲያኖች ክርስትናን የተቀበላችሁት ምን ያህል ርቀት ለመጓዝ ነው ክርስቲያን የሆናችሁት? እስከ የት ድረስ ለመከተል ነው መንፈሳዊ ሕይወትን የጀመራችሁት? እሱ ነው ትልቁ ጥያቄ። ለዚህ ነው ማንነታቸው ይገለጥ ዘንድ ነው ወደ ባህሩ ማዶ እንሻገር ያላቸው። የተወደዳችሁ ክርስቲያኖች በእኛ ውስጥ ያለው እውነት የሚገለጠው በፈተና መሆኑን እንዳትረሱ። ወደ ባህሩ በመግባት አማኝና አማኝ ያልሆነው የሚለየው፣ የጸናውና ያልጸናው የሚለየው፣ የተለያዩ ፈተናዎች በሕይወታችን ላይ ሲገጥሙን እነሱን በምናስተናግድበት ልክ ነው የክርስቶስ ተከታዮች መሆናችን የሚገለጥ። የብስ ላይማ ብዙ ነው። ባህሩን አብሮ ወደ ታንኳ ገብቶ ማዕበሉና ነፋሳቱን የሚያይና የሚቀበል ነው ማንነቱ የሚገለጠው። ማንነታችን የሚገለጠው ወደ ባህሩ ማዶ አብረን ስንገባ ነው። ወዴት? ወደ መከራው፣ ወደ ፈተናው። ይሄንን ትኩረት የምሰጠው ለምን ይመስላችኋል? ብዙዎቻችንን ከታንኳው የሚያወርድ፣ ብዙዎቻችንን ወደ ባህሩ አብሮ ማስገባል፣ ብዙዎቻችንን በመከራና በችግር ውስጥ እግዚአብሔርን እንዳንከተል ጀርባ እንድንሰጠው የሚያደርገን ወደ ባህሩ፣ ወደ መከራው፣ ወደ ስቃዩ፣ ወደ ንጹስታው፣ ወደ ማዕበሉ፣ ወደ መታወኩ ስንገባ ስለምንቀር አንፈልገውም። ይሄን ጫፋችንን እንዲነካ አንፈልገው። በዚህማ አንፈቅድለትም። እንደዚህማ አያረገኝም እግዚአብሔር፣ እኔ እንዲህ ይሆንኩለት እሱ እንዴት ይሆንልኛል? ብዙዎቻችን እየተጎዳን ያለ ነው በዚህ ስለሆነ። በእኛ ውስጥ ያለው እውነት የሚገለጠው በፈተና ነው። ልክ የተማሪዎች እውነት በፈተና እንደሚገለጡሉ ያልተፈተነ ክርስትና ምን ክርስትና ነው? በእሳት ያልተጣደ ወርቅ እንደማይሆን ሁሉ በፈተናዎች በመከራዎች ልኩን ያላገኘ ክርስትና ምን ልክ ነው? ለዚህ ነው ወደ ባህር ማዶ እንዲሻገሩ የተወደደ መድኃኒታችን ያዘዛቸው። የእግዚአብሔር ቃል እንዲህ ይላል፣ በዚህም እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ የሚገኝ ዘንድ አሁን በጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ ይላል። የተፈተነ እምነት ሊኖር ይገባል።
አለበለዚያ ምንም ክርስቲያን ሆንክ። ዝም ብሎ ማጨብጨብ የለም። ዝም ብሎ በዓል ማክበር የለም። ዝም ብሎ ማዕተም ማሰር የለም። ሳይታመሙ ማዕተም ማሰር የለም። ማይበሉ አለ፣ ባህሩ አለ፣ ታንኳው አለ፣ መታወቁ አለ፣ ንውጽ ውስጣው አለ። ታንኳይቱን እስኪ ደፍቃት ድረስ የሚነሳ ማይበል አለ። ታዲያ ያልተፈተነ እምነት ኖሮ እንዴት ነው ክርስቲያን? ምን ለዚህ ነው ክርስቲያኖች የተፈተነ እምነታችን ይገለጥ ዘንድ ቢያስፈልግ በልዩ ልዩ ፈተና እንፈተናለን። ይህንን እንዳትረሱ። ክርስቲያን ነን ብለን ካመን በዚህ ዕድሞ ውስጥ ከገባ በዚህ ታንኳ ላይ ከተሳፈርን ማይበል አይንካኝ፣ ንፋሱማ ዞር አይበልብኝ። ይሄ ክርስትና አይደለም ምእመናን። በቃ ክርስቲያን ነን እኛ ክርስቲያን ነን። ቢያስፈልግ በልዩ ልዩ ፈተና ትፈተናላችሁ። ለምን? በእኛ ውስጥ ያለው ማንነት የሚገለጠው እንዲህ ካለ ብርቱ ፈተና ጋር ነው።